ኢትዮ ቶፕ ግሬ ፑቲን ዛሬ ከአንድ እስከ መጨረሻው እንዴት መጠቀም እንዳለብን በዝርዝር እናያለን። ሰላም የዩቲዩብ ቤተሰቦቻችን እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የግሬ ፑቲ አሰራር እናሳያችኋለን። ለሱ የሚሆኑ ደግሞ እቃዎች እናሳያለን። ድሪል ማሽን ወይ ሚክሰር ይሄ በጣም ፑቲውን ለመምታትና ለመበጠጥ ይጠቅመናል። በእንጨት ወይም ደግሞ በሌላ ነገር ስንበጠብጥ ስለሚጓጉልና ስለሚያስቸግረን ካሪዮንም የሚሸፍን ማቴሪያል ስለማይመጣ በሚክሰር በደንብ አድርጎ ሲመታ ኬሚካሉም ፑቲውም በቆንጆ ይወጣል። ሁለተኛ ደግሞ ቻክቢላ ያስፈልጋል። ቻክቢላ መላሙን አለመላሙ፣ ሁለተኛ ደግሞ ዝቆ ወደ መፋስ ማቀበያና መፈትፈቂያ ይሆነናል፣ ይጠቅመናል። ሶስተኛ መፋስ ሙሉን ለፑቲው መስሪያ የሚጠቅመን ነገር ነው። በተጨማሪ ደግሞ ጤንነታችንን ልንጠብቅበት የምንችል ኬሚካል ውስጣችንን እንዳይጎዳን ግላቭ ያስፈልገናል። ቡናኙ ደግሞ ወደ ሰውነታችን እንዳይገባ በአፍንጫችን የሚገባውን ነገር ለመከላከል ማስክ ያስፈልገናል። በተጨማሪ ከላይም ሆነ ከምንም ነገር ግጭት መከላከያ የሆነ ነገር ወርቆንም ጭንቅላታችንን እንዳይጎዳን ሄልሜት ያስፈልገናል። እነዚህን በተጨማሪ አሟልተን ወደ ስራ ስንገባ ጤነኛና ጥሩ ስራ እንሰራለን። በብዙዎች ዘንድ ተወዳጅነትን ያተረፈው ኢትዮ ቶፕ ግሬ ፑቲን ዛሬ ከአንድ እስከ መጨረሻው እንዴት መጠቀም እንዳለብን በዝርዝር እናያለን። ኢትዮ ቶፕ ፑቲ እንዴት መጠቀም አለብን? የመጀመሪያው የሚያስፈልገን ነገር ንጹህ ባሊ ያስፈልገናል። ቀጣይ ደግሞ ንጹህ ውሃ፣ በመቀጠል ደግሞ ሚክስ ለማድረግ ደግሞ ድሪል ማሽን ወይ ሚክሰር ያስፈልገናል። ኢትዮ ቶፕ ግሬ ፑቲ ለመጠቀም የመጀመሪያ የሚያስፈልገን ንጹህ ውሃ ነው። ከዛ በኋላም ደግሞ ግሬ ፑቲውን እንጨምራለን፣ ሚክስ እናደርጋለን። ግሬ ፑቲው በጣም ተወዳጅነት ያተረፈ ምርጥ ማቴሪያል ነው። እኔም ስለምወደው እሱ ነው የምጠቀመው። በሚክሰር መንበጠብጠው በእንጨት ከመንበጠብጠው ወይ ደግሞ በሌላ ነገሮች ከመንበጠብጣቸው በጣም ጥቅም ስላለው ነው። ምክንያቱም አንደኛ ማቴሪያሉን ያለመዋል፣ ሁለተኛ ደግሞ ግሬ ፑቲው በሚሰራበት ሰዓት ጥሩ ቴክስቸር ይወጣል። የጓጎለ ወይ ደግሞ ያባበጡ ነገሮችን እንዳይመጣ ያደርጋልናል ማለት ነው። ሁለተኛ በካሪው ደረጃ ቁጭ ያለ ቆንጆ ስራ እንድንሰራ ይጠቅመናል ማለት ነው። እንደምታዩት እንግዲህ ቅድም ውሃውን ቀደም አድርገን የጨመርነው እና ከዛ በኋላ ፑቲው የምንጨምረው ለምንድነው? ፑቲው በሚገባበት ውሃ በመናረግበት ሰዓት እንዳይጓጉል ያደርገዋል። ምክንያቱም ሚክሰሩም ሲመታው በደንብ አድርጎ ይመታዋል ማለት ነው። መሬት ላይ ዝቃጭና አናገኝም። ቂጡ ላይ የደረቀበት ወይ ደግሞ ከስር ላይ የሚዘቅጡ ነገሮችን አናገኝም። ሁሉም የላመ ይሆናል ማለት ነው። ያ የላመው ደግሞ በካሬም ደረጃ ለመሸፈንም ሁለተኛ ደግሞ ጥራቱንም ጠብቆ እንዲሰራ ስሙዝ እንዲሆን ያደርግልናል ማለት ነው። በተጨማሪ ደግሞ የምንጠቀመው አጠቃቀም ምንድነው? ለአንድ ማዳበሪያ 2-3 ሊትር ስንጠቀም በአንዴ ሁሉንም ማዳበሪያ ስለማንጨምር እየጨመርን ከላዩ ላይ ዱቄት ያደረግን ውፍረት ምንፈልገውን ቲክነስ መጠን ማለት ነው ውፍረቱን እስክናገኝ ድረስ እንጠቀምበታለን ማለት ነው። እሺ ከዚህ በመቀጠል ደግሞ ወደ አቀባቡ እንሄዳለን። አቀባቡ አሳያችኋለሁ። ከኛ ጋር ሆኑ። ይመቻችሁ።
ቀጣዩ ዙር እንግዲህ አሁን አንድ እጅ ሰተናል ፑቲያችንን። ቀጣይ ደግሞ ሁለተኛውን ስቴፕ ለመስጠት የነበረንን ፑቲ ለስለስ እናደርግና ከዛ በኋላ ሁለተኛውን ዙር እንደግማለን ማለት ነው። እናጣራዋለን በደንብ ልስልስ ያለ የተሻለ ኤሪያ እንፈጥራለን ማለት ነው። ተከታተሉ። እንግዲህ እንደምትመለከቱት ፑቲያችንን በዚህ መልኩ ቆንጆ አድርገን ጨርሰናል። ከቅድም ጀምሮ የነገርኳችሁ ስቴፕ በትክክል ከተጠቀማችሁት ይሄንን የመሰለ ቆንጆ ሌየር ታገኛላችሁ። ይሄንን የመሳሰለን የቀለም ስራዎችና አንዳንድ ደግሞ ለየት ያሉ የቀለም ቅቦችን ለመማር ከፈለጋችሁ ይሄን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ሳምንት የኮንቴክስት ስራና አሰራር እናሳያችኋለን። ላይክ እና ሼር እንዳይረሳ።